ስልካችን እጃችን ላይ ሊሆን ይችላል። ነገር ግን መረጃችን ሌላ ሰው ጋር ሊሆን እንደሚችል አስባችሁት ታውቃላችሁ? ዛሬ የምንኖረው ስልካችን የህይወታችን አንድ አካል በሆነበት ዓለም ነው። ነገር ግን አብዛኞቻችን ለቤታችን በር ቁልፍ የምንጠነቀቀውን ያክል ለስልካችን ደህንነት ስንጠነቀቅ አንታይም። ዛሬ ስልካችን እንዳይጠለፍ መረጃችን እንዳይሰረቅና ደህንነቱ የተጠበቀ እንዲሆን ማድረግ ያለብንን ወሳኝ ነጥቦች አብረን እናያለን። ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታዮቼ፣ ዛሬ ሁላችንም ልንጠነቀቅበት ስለሚገባ ጉዳይ እናወራለን። ስልካችን የጓዳ ሚስጥራችንን፣ የባንክ መረጃዎቻችንንና የግል ፎቶዎቻችንን የያዘ የህይወታችን ቁልፍ ነው። ነገር ግን ይህ ቁልፍ ሌላ ሰው እጅ ቢገባስ? ዛሬ ስልካችንን ከጠላፊዎችና ከመረጃ ሰራቂዎች የምንጠነቀቅባቸውን ቀላል ግን በጣም አስፈላጊና ጠቃሚ መንገዶችን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ብዙውን ጊዜ ጠለፋ የሚካሄደው በቅርብ ሰዎቻችን ነው የሚደረገው። የቅርብ ሰዎች ሲባል ባልና ሚስት ሊሆን ይችላል፣ ባል ለሚስቱ፣ ሚስት ለባል፣ ወይም ደግሞ የግል ቤተሰቦቻችን አሊያም የቅርብ ሰዎቻችን የሚጠነቀቁልንም ወይም ደግሞ በቅናት አይን የሚያዩንም ሰዎች እኛን ለመከታተል እንዲረዳቸው በማሰብ ብቻ በቀላሉ ስልካችንን ሀክ ሊያደርጉ ወይም ደግሞ በእነሱ ቁጥጥር ውስጥ ሊያደርጉት ይችላሉ። እስኪ ለነዚህ እስካሁን ላነሳናቸው ጉዳዮች የሚያግዙ ቢያንስ 10 የሚሆኑ አጫጭር ነገር ግን በጣም ጠቃሚ ነጥቦችን እናንሳ። አንደኛ፣ ያልታወቁ ሊንኮችን አለመክፈት። በኤስኤምኤስ ሊሆን ይችላል፣ በሶሻል ሚዲያ ሊሆን ይችላል። ሽልማት ደርሶታል ወይም ደግሞ የባንክ አካውንቶ ተዘግቷል በሚሉ ወይም ደግሞ አብዛኛውን ጊዜ አይታችሁ ከሆነ በተለይ ሰሞኑን ቴሌግራም ላይ እዚህ ውስጥ ያንተ ፎቶ አለ፣ እዚህ ውስጥ ምስልህ አለ እየተባለ የተለያዩ ሊንኮች ይላኩልናል። እነዛን ሊንኮች ከምናውቀው ሰው ነው አብዛኛውን ጊዜ የሚመጡት። የምናውቀው ሰው አስበውበት ላይሆን ይችላል። የእሱም ስልክ በመጠለፍ ወደኛ ድጋሚ የመጣ ሊሆን ይችላል። እነሱም ማስፈንጠሪያዎች ሰውየውን ሳንጠይቅ እንደላከልን ሳናረጋግጥ ወይም ደግሞ ተያያዥ ጉዳይ ሳይኖረን አለመክፈት። አይክፈቱ። እነዚህ ሊንኮች ስልካችሁ ላይ ቫይረስ ለመልቀቅ የሚጠቀሙባቸው ወጥመዶች ናቸው ማለት ነው። በዚህ መልኩ በቀላሉ ስልካችሁን እንዲቆጣጠሩት ፈቃድ ትሰጣላችሁ። ስለዚህ የመጣላችሁ ሊንክ በሙሉ አለመክፈት። ሁለተኛ፣ አፕሊኬሽኖችን ሲጭኑ ጥንቃቄ ማድረግ ያስፈልጋል። ማንኛውም አፕሊኬሽን ከታመኑ ምንጮች ለምሳሌ ከፕሌይ ስቶር ወይም ደግሞ ከአፕ ስቶር ካልሆነ በቀር ያገኙት ቦታ ላይ በማስታወቂያዎች በተለያዩ በጉግል በኢሞ ማስታወቂያዎች የሚመጡትን በሙሉ እያነሳን ወደ ስልካችን አለመጫን። አፕሊኬሽኑን ከጫን በኋላ ደግሞ የሚጠይቁንን ፐርሚሽኖች፣ ካሜራ ወይም ደግሞ አንዳንድ ነገሮችን እሱ የማያስፈልገው ከሆነ እንዲሁ ዝም ብለን አለመክፈት። ሌላውና ወሳኙ ነገር የሁለትዮሽ ማረጋገጫ ወይም ደግሞ ቱ ስቴፕ ቬሪፊኬሽን የምንለውን በየስልኮቻችን ለቴሌግራም ሊሆን ይችላል፣ ለፌስቡክ ሊሆን ይችላል፣ ለኢሜሎቻችሁ ሊሆን ይችላል። እነዚህን ነገሮች ማብራት ወይም ደግሞ የጥንቃቄ ዝግጅት ማድረግ አስፈላጊ ነው። ይህ ማለት የይለፍ ቃላችሁ ፓስወርድ ሰው ቢያውቀው እንኳን ወይም ደግሞ የቴሌግራማችሁ ሊሆን ይችላል፣ የፌስቡካችሁ ሊሆን ይችላል፣ ሰው ቢያውቀው እንኳን ወደ ስልካችሁ የሚላከው ኮድ እሱ ጋር እስከሌለ ድረስ መግባት አይችልም። ወይም ደግሞ የራሱ ስልክ ላይ ሆኖ መቆጣጠር እናንተን አይችልም። እና እነዚህን ነገሮችን ማብራት በጣም ወሳኝ ነው። ስለ እነዚህ ነገሮች ሌላ ቪዲዮ እንድሰራላችሁ ከፈለጋችሁ በኮሜንት ስራ አሳውቁኝ። ቀጣዩ ትልቁ ነጥብ ደግሞ ሶፍትዌር ማዘመኛ አፕዴት፣ ኢሞ ሊሆን ይችላል፣ ቴሌግራም፣ የምንጠቀማቸውን ሶሻል ሚዲያዎች እና ስልኮቻችንን በየጊዜው አፕዴት ማድረግ በጣም 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 አስፈላጊ ነገር ነው። ስልካችሁ አፕዴት አድርጉኝ ሲላችሁ ችላ አትበሉ። አዳዲስ የደህንነት መጠበቂያዎች የሚመጡት በዚህ ማሻሻያዎች በኩል ነውና እነዚህን በደንብ ማዘመንና በየጊዜው የተከታተላችሁ አፕዴት ማድረግ በጣም ወሳኝና አስፈላጊ ነገር ነው ማለት ነው። ጠንካራ የይለፍ ቃል መጠቀም ወይም ደግሞ ፓስወርዳችንን እጅግ በጣም ጠንካራ ማድረግ ከቻለን በተወሰነ ጊዜ ልዩነት መቀያየር በጣም አስፈላጊና ወሳኝ ነው። ሰዎች አውቀውብን እንኳን ቢሆን የሆነ ሰዓት ስንቀይረው ከነሱ እንዲርቅ በጣም ትልቅ እርምጃ ስለሚያስኬድን ማለት ነው። ጠንካራና ውስብስብ የይለፍ ቃል መጠቀምና ባለ 2 ደረጃ የማረጋገጫ ቅድም ያልኳችሁን ያልተፈቀደ መዳረሻን ለመከላከል የሚረዳ ቱ ስቴፕ ቬሪፊኬሽን ማብራት እጅግ በጣም ወሳኝ ነገር ነው ማለት ነው። እነዚህ ላይ በጣም ጥንቃቄና ጠንከር ያለ እርምጃ መውሰድ ያስፈልጋል። ሌላው ወሳኙ ነገር ኮል ሪከርደር ወይም ደግሞ የኢሜል ጥንቃቄ በጣም ያስፈልጋል። ስልካችሁን ሰው ሪከርድ እያደረጋችሁ አለመሆኑን፣ ስልካችሁ ላይ ከእናንተ እውቅና ውጭ የተጫኑ አፕሊኬሽን አለመኖራቸውን ማረጋገጥ እጅግ በጣም ወሳኝ ነገር ነው።
ሁሌም ከእናንተ ጋራ ቅርብ ግንኙነት ያላቸው ሰዎች የኮል ሪከርደርን አላግባብ ሊጠቀሙ ይችላሉ። ስለዚህ ስልካችሁን ቼክ ማድረጉ በጣም ወሳኝ ነው ማለት ነው። እንዲሁም የእናንተ ኢሜል አካውንት የሌላ ሰው ስልክ ላይ አለመግባቱን ወይም ደግሞ ሌላ ሰው እየተጠቀመበት አለመሆኑን ማረጋገጥ በጣም ወሳኝ ነው። እነዚህን የምዘረዝራቸውን ነገሮች እናንተ ማድረግ እንኳን ባትችሉ ስልክ ያውቃል፣ የስልክ እውቀት አለው ወይም ደግሞ ስለ እንደዚህ አይነት ነገር እውቀት አለው የምትሉትን ሰዎች ማሳየትና ማማከር በጣም ወሳኝ ነገር ነው ማለት ነው። ስለዚህ ኢሜል አካውንት ሌላ ሰው ላይ አለመከፈቱን ማረጋገጥ ለመረጃ ስርቆታችሁ በጣም ወሳኝ ነገር ስላለው በጣም የተሻለ ነው ማለት ነው ለእናንተ። ሌላው ትልቁ ነገር ሶሻል ሚዲያ ኢሞ ሊሆን ይችላል፣ ዋትሳፕ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ፌስቡክ ሊሆን ይችላል። ከእናንተ እውቅና ውጪ የሌላ ሰው ስልክ ላይ ተደርበው አለመከፈታቸውን ማረጋገጥ እጅግ በጣም ወሳኙ ነገር ነው። ኢሟችሁ 2 ከሆነ ደብል ከሆነ ሌላ ሰው ላይ ካለ እናንተ ጋር የሚገባ መልእክት በሙሉ እሱ ጋር አለ። ይህንን ለማድረግ ግን መጀመሪያ የእናንተን ስልክ መያዝ ወይም ደግሞ ቅድም እንዳልኳችሁ ማስፈንጠሪያ ያልከውላችሁ እሱን እንድትከፍቱ ማድረግ እንደዚህ አይነት ነገሮች ሊጠቀሙ ስለሚችሉ እያንዳንዳችሁ ለምሳሌ ቴሌግራም ከሆነ ቴሌግራም ዲቫይስ ማናጀር ላይ ገብታችሁ ሌላ ዲቫይስ ከእናንተ ስልክ ውጪ ሌላ ሞዴል ስልክ መኖርና አለመኖሩን ቼክ ማድረግ፣ ሌሎችንም በተመሳሳይ ሌላ ሰው የተጠቀምባቸው አለመሆኑን ማረጋገጥ እጅግ በጣም ወሳኝና አስፈላጊ ነገር ነው ማለት ነው። በመጨረሻ ስልካችሁ የቀፎ ብቻ አይደለም፣ የሲማችሁም ፓስወርድ ያስፈልገዋል። ሲማችሁ ስልክ ሲከፈትና ሲዘጋ ፓስወርድ ያስፈልገዋል። በአሁኑ ሰዓት ስልካቸው በጠፋ ጊዜ በቴሌብር በተለያዩ አማራጮች እነሱ የሌሉበትን ዕዳ የሚከፍሉ ሰዎች ብዙ አሉ። በስልካችሁ በቀላሉ ቢበደሩበት እናንተ ናችሁ ያን ብድር ከፋይ የምትሆኑት። ምክንያቱም ሲማችሁ በቀላሉ በስማችሁ ነው የወጣው። ስለዚህ ከእንደዚህ አይነት አላስፈላጊ ወጪዎች፣ አላስፈላጊ ችግሮች ከመግባት በቀላሉ ጥንቃቄ ማድረግ፣ አንድ ጊዜ ስልካችንን ስናበራው ብቻ የሚጠይቀንን አንድ ኮድ ማድረግ እጅግ በጣም ቀላል ስለሆነ እሱም ማድረግ አስፈላጊ ነው። የቴክኖሎጂ እድገቱ ደስ የሚል ቢሆንም በጥንቃቄ ካልታከለበት ግን ዋጋ ያስከፍላል። የእናንተ ደህንነት በእጃችሁ ነው። ቪዲዮው ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ በማጋራት ከጥቃት እንዲጠበቁ ያድርጉ። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ቸር ሰንብቱ።